በአዲስ አበባ የፕላስቲክ ከረጢቶችን ከነገ ጥር 23 ቀን 2018 ዓ.ም ጀምሮ መያዝ የተከለከለ መሆኑ ተገለጸ። ድምፃዊ አንዱዓለም ጎሳ በገዳ አባቶች ውሳኔ ከማህበራዊ እገዳ ነጻ ተብሎ ወደ መደበኛ የሙዚቃ ስራው እንዲመለስ የተወሰነ ቢሆንም የሟች ሞዴል ቀነኒ አዱኛ ቤተሰቦች ውሳኔውን እንደማይቀበሉት አስታወቁ። የሳህል ቀጠናዊ ምላሽ ቡርኪና ፋሶና ማሊ በአሜሪካ ዜጎች ላይ የጉዞ እገዳን ጣሉ። ከኤክስክሉሲቭ ሚዲያ እነዚህንና ሌሎች መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በአዲስ አበባ የፕላስቲክ ከረጢቶች ከነገ ጥር 23 ቀን 2018 ዓ.ም ጀምሮ መያዝ ተከለከለ። በአዲስ አበባ ከተማ በጣም ስስ የሆኑና ለአንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ከረጢቶችን ማምረትም ሆነ መጠቀምን የሚከለክለው አዋጅ ቁጥር 1383/2017 ከጥር 23 ቀን ጀምሮ በተሟላ ሁኔታ ተግባራዊ እንደሚሆን የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን አስታውቋል። ባለስልጣኑ እንደገለጸው ይህ የክልከላ እርምጃ በሰውና በእንስሳት ጤና ላይ እያደረሰ ያለውን ከፍተኛ ጉዳት ለመቀነስ እየታለመ ነው። ለአምራቾችም ሆነ ሌላ የምርት ዘርፍ እንዲሸጋገሩ የ6 ወራት በቂ የዝግጅት ጊዜ ተሰጥቶ የቆየ ሲሆንም አሁን ላይ አብዛኞቹ ድርጅቶች የምርት ሽግሽግ ማድረጋቸው ተረጋግጧል። ተፈጻሚነቱን በተመለከተ ከጥር 23 ቀን 2018 ዓ.ም ጀምሮ ይከናወናል። የተከለከሉ ምርቶችን በተመለከተ ደግሞ በጣም ስስ የሆኑና ለአንድ ጊዜ ብቻ የሚያገለግሉ የፕላስቲክ መያዣዎችን ይመለከታል። አማራጮችን በተመለከተ የወረቀት፣ የጨርቅና መሰል ዳግም ጥቅም ላይ የሚውሉ የእቃ መያዣዎችን በበቂ ሁኔታ ገበያ ላይ መቅረባቸው ተገልጿል። ነዋሪዎችና ነጋዴዎች ይህንን አዋጅ ተገንዝበው ለአካባቢ ጥበቃና ለጤና ሲባል አስፈላጊውን ትብብር እንዲያደርጉ ባለስልጣኑ ጥሪን አቅርቧል። ድምፃዊ አንዱዓለም ጎሳ በገዳ አባቶች ውሳኔ ከማህበራዊ እገዳ ነጻ ተብሎ ወደ መደበኛ የሙዚቃ ስራው እንዲመለስ እየተወሰነ ቢሆንም የሟች ሞዴል ቀነኒ አዱኛ ቤተሰቦች ውሳኔውን እንደማይቀበሉት አስታወቁ። የሟች ቀነኒ አዱኛ አባት አቶ አዱኛ ዋቆ በሰጡት ምላሽም የገዳን ስርዓት የሚያከብሩ መሆኑን ገልጸው ነገር ግን በሽምግልና ሂደቱ ላይ የተደረሰውን ስምምነት ውድቅ አድርገውታል። አባት ተቋማቸውን ሲገልጹ የገዳ አባቶች ጋር ያልተስማማንበት ነጥብ የገዳን ስርዓት ካለመቀበል ወይንም ካለማክበር የመነጨ ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው ብለዋል። አቶ አዱኛ በሂደቱ ላይ ስለቀረበው የካሳ ወይንም መጉማ ጥያቄ ሲያስረዱም በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ እከፍላለሁ የሚል ነው። እኛ ደግሞ የልጃችንን ጉማ አንበላም በማለት አልተቀበልንም ሲሉ አስረድተዋል። ቤተሰቡ በልጃቸው ላይ የደረሰው ጉዳት መጠን፣ ጥልቀትና አድራጎት በግልጽ እንዲጣራና እንዲታወቅ እየጠየቁ ቢሆንም ይህ ሳይሆን ወደ መሐላ ስርዓት መኬዱን ተቃውሟል። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተን ነበር። አባገዳዎቹ ግን ወደ መሐላ ነው የምንሄደው አሉ። እኛ ያንን መሐላ አልተቀበልንም ሲሉ አቶ አዱኛ ሂደቱን ገልጸዋል። ይህ የቤተሰብ ተቃውሞ የተሰማው ታዋቂው ድምፃዊ አንዱዓለም ጎሳ ታህሳስ 21 ቀን 2018 ዓ.ም በታላላቅ አባገዳዎች ፊት ቀርቦ ቡራኬ ከተሰጠውና ወደ ጥበብ ስራው እንዲመለስ ተፈቀደለት ከተባለ በኋላ ነው። ድምፃዊው ከሞዴል ቀነኒ አዱኛ ህልፈት ጋር ተያይዞ ተጥሎበት ከነበረው ማህበራዊ እገዳ ነጻ መባሉን ተከትሎም ወደ ስራ ለመመለስ ዝግጅት እያደረገ መሆኑን ተነግሮ ነበር። የሟች አባት አቶ አዱኛ ዋቆ ለቀነኒ ፍትህ ሲጠይቁ ለነበሩ ኢትዮጵያውያንም በሙሉ ምስጋናቸውን አቅርበዋል። የሳህል ቀጠናዊ ምላሽ ቡርኪና ፋሶና ማሊ በአሜሪካ ዜጎች ላይ የጉዞ እገዳን ጣሉ። የዶናልድ ትራምፕ አስተዳደር ከነገ ጀምሮ ተግባራዊ የሚሆን የጉዞ እገዳ በ39 ሀገራት ላይ መጣሉን ተከትሎ የሳህል ቀጠና አገራት የሆኑት ቡርኪና ፋሶና ማሊ በአሜሪካ ዜጎች ላይ ተመሳሳይ የእርምጃ ውሳኔን ማሳለፋቸውን አስታውቀዋል። የእርምጃውን ዝርዝር ሁኔታ የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በሰጡት መግለጫ መሰረት ቡርኪና ፋሶ የአሜሪካ መንግስት በዜጎቿ ላይ የጣለውን የቪዛ ክልከላን ተከትሎ በአሜሪካ ዜጎች ላይ ተመሳሳይ የቪዛ ገደብ መጣሏን አረጋግጣለች። ማሊ በተመሳሳይ መልኩ የአሜሪካን ውሳኔ ተመጣጣኝ ምላሽ በሚል የቪዛ እገዳውን ተግባራዊ እንደምታደርግ አስታውቃለች። የአሜሪካ የጉዞ እገዳ ሁኔታም ፕሬዝዳንት ዶናልድ ትራምፕ ከነገ ጀምሮ ተግባራዊ የሚሆንና 39 ሀገራትን የሚያካትት አዲስ የጉዞ እገዳ መጣላቸው ይታወሳል። በዚህ ውሳኔ መሰረትም የእገዳው ሰለባ የሆኑ ሀገራት ዜጎች በከፊል ወይንም ሙሉ በሙሉ ወደ አሜሪካ እንዳይገቡ ተከልክለዋል።
ውሳኔው ምን ማለት ነው? የቡርኪና ፋሶና የማሊ ውሳኔ የእርስ በርሱ ዲፕሎማሲያዊ መርህን የተከተለ ሲሆንም ይህም የአሜሪካ ዜጎች ወደ እነዚህ ሀገራት እንዳይገቡ በይፋ የሚከለክል ነው። ይህም በቀጠናው ያለውን የአሜሪካ ተጽዕኖና ግንኙነት ላይ አዲስ ፈተና ደቅኗል። የተባበሩት መንግስታት ድርጅት የጠቅላላ ጉባኤ ለተቋሙ የ2026 መደበኛ በጀትን 3.45 ቢሊዮን ዶላር አድርጎ አጸደቀ። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ለተቋሙ የ2026 የ3.45 ቢሊዮን ዶላር የመደበኛ በጀትን አጽድቋል። ሰላምና ደህንነት፣ ዘላቂነት ያለው ልማትና የሰብአዊ መብት የተቋሙ 3 ቁልፍ ምሰሶች ሲሆኑ እነዚህን ስራዎች ለመሸፈንም 193 ሀገራት ያሉበት ጠቅላላ ጉባኤ የ3.45 ቢሊዮን ዶላር በጀት ለ2026 አጽድቋል። የጸደቀው በጀት የተባበሩት መንግስታት ድርጅት ዋና ጸሐፊ ካቀረቡት እቅድ በ200 ሚሊዮን ዶላር የበለጠ ነው ሲባልም ለ2025 ከጸደቀው የ3.72 ቢሊዮን ዶላር በጀት በ7% ያነሰ ነው። የተባበሩት መንግስታት በጀት የተመድን የፖለቲካ ጉዳዮች፣ ፍትህና ህግ፣ ሰብአዊ መብት፣ ቀጠናዊና ትብብርና የህዝብ ግንኙነትን በተመለከተ ለሚሰሩ ስራዎች የሚውል ሲሆን ከተባበሩት መንግስታት ድርጅት የሰላም ማስከበር ከሚይዘው በጀት የተለየ ነው። የተመድ የሰላም ማስከበር የበጀት ዓመት ከፈረንጆቹ ሐምሌ ወር እስከ ሰኔ ሲቆይም መደበኛ በጀት ግን ከጥር እስከ ታህሳስ ወር ይቆያል። ለተባበሩት መንግስታት ድርጅት የሰላም ማስከበር የሚውለው የ2025-26 በጀትም ከባለፈው ዓመት ቅናሽ አሳይቶ 5.38 ቢሊዮን ዶላር ሆኖ መጽደቁ ይታወሳል። የተባበሩት መንግስታት ድርጅት ከበጀት ጋር በተያያዘም ነገ ከሚጀምረው አዲስ ዓመት ጀምሮ ከ2900 በላይ የስራ ቦታዎች ይጠፋሉ ብሏል። ተመድ በተደጋጋሚ ሀገራት መክፈል የሚጠበቅባቸውን ክፍያ አለመፈጸማቸው የበጀት ችግር እየፈጠረበት እንደሆነ ሲናገር መቆየቱ የሚታወስ። በደቡብ አፍሪካ ባህላዊ የግርዛት ስነ ስርዓት ላይ ተሳትፈው የነበሩ 41 ወጣቶች ህይወታቸው አለፈ። የሀገሪቱ መንግስት እንዳስታወቀው አብዛኞቹ ሞቶች የተመዘገቡት በምስራቃዊ ኬፕ ግዛት ውስጥ ነው። ለወጣቶቹ ህልፈት እንደ ዋነኛ ምክንያት የተጠቀሱት በግርዛቱ ወቅት የሚያጋጥሙ ከፍተኛ የደም መፍሰስ እንዲሁም የቁስል ኢንፌክሽን መሆናቸው ተገልጿል። ከዚህ በተጨማሪም በስነ ስርዓቱ ወቅት የሚጣሉ ጠንካራ የውሃ እቀባዎች ለድርቀት እንዲሁም የመቆያ ስፍራዎች ለከፍተኛ ብርድ የተጋለጡ መሆን ለህልፈቱ ተጨማሪ ምክንያቶች መሆናቸው ተነግሯል። የደቡብ አፍሪካ መንግስት ይህንን ጥንታዊ የሽግግር ባህል ደህንነቱ እየተጠበቀ ለማድረግ ጥረት ቢጀምርም እንኳ ህገወጥ የግርዛት ጣቢያዎች መስፋፋት ለችግሩ መባባስ ምክንያት ሆኗል ተብሏል። የሀገሪቱ የባህላዊ ጉዳዮች ሚኒስቴር በበኩሉ በጉዳዩ ላይ ምርመራ እያደረገ መሆኑን ገልጾም ፈቃድ ሳይኖራቸው ስነ ስርዓቱን በሚያከናውኑ አካላት ላይ ጥብቅ እርምጃ እንደሚወስድ አስታውቋል። ከኤክስክሉሲቭ ሚዲያ ወደ እናንተ እንዲደርሱ የተጠናቀሩት የምሽት መረጃዎቻችን አበቁ። አብራችሁን ስለነበራችሁ እናመሰግናለን። መልካም ምሽትን ተመኘን።